እዚህኛው ጆሮ ላይ የጆሮ ታምቡር መቀደድ ያሳያል። ግን በካሜራ አንተም አብረህ እንድታየው እናደርጋለን። ሰላም እንዴት ነህ? ይገረም ተነስተልኝ። እንኳን ደህና መጣ። እንኳን ደህና ቆየህ። ምን አጋጠመ? ትንሽ ጆሮዬን ያመኛል። አዲስ አይደለም በርግጥ ያው ከልጅነት ጀምሮ ይሄ ነው ብዬ መግለጽ ከማልችለው እድሜ ጀምሮ እንደዚህ ያመኛል። ብዙ ጊዜ ቅዝቃዜ ወይ ንፋስ ሲኖር ውሃ ወይ ሻወር ወይ ዋና ስወስድ እና ደግሞ ወይ ከፍተኛ ድምፅ ይሄ ስፒከር ድምፅ ይሆናል፣ ከፍተኛ የሰው ድምፅ ሊሆን ይችላል። እንደሱ አይነት ነገሮች ሲኖሩ የማመም የመጠዝጠዝ እንደሱ ይሆንና ከጥዝጣዜው በኋላ አልፎ አልፎ ፈሳሽም ይመጣል። አንድ ጆሮ ነው ሁለት ጆሮ ነው? ሁለቱም ነው፣ ግን በአንድ ወቅት ሳይሆን አንድ ጊዜ አንዱን ካመመኝ አንዱ ጊዜ አንዱን እንደዚህ የመቀየር ባህሪ አለው። ስለዚህ ከልጅነት ጀምሮ የጆሮ ፈሳሽ አለ፣ መስማት መቀነስ አለ እንዴ? አይደለም፣ መስማት መቀነስ የለም። እንደ ዝናብ ነገር የሚጮህ ጆሮ ውስጥ ድምጽ አይደለም። ሲያመኝ ምንድነው እቺ ጥዝጣዜዋ ነች። ኃይለኛ ጥዝጣዜ ነው የምትመጣው። አዎ ማለት ፈሳሽ እስኪፈጠር ድረስ ማለት ነው። ከዛ በኋላ ግን ሰላም ነው። ምንድነው ከልጅነት ጀምሮ ሕክምና ያው አደርጋለሁ። የሆነች ጠብታለች የሆነች ብቻ መድኃኒት ይሰጡሃል። ያው ሙያዬም ባይሆን ያቺ መድኃኒት እንትን ስትል ይቆማል። ከተወሰነ ጊዜ በኋላ ደግሞ መልሶ የመምጣት ነገር ምናልባት አስተውለው ታውቃለህ? ጉንፋን ሲይዝህ አብሮ ጆሮ የመምገል እንደዛ አይነት ነገር ሊሆን ይችላል። አንዳንዴ ይሄ ራስ ምታት ምናምን ከፍተኛ እንደዚህ እንዳልከው ጉንፋን እንደዚህ አይነት ነገሮች ሲኖሩ አለርጂም አለብኝና አለርጂም ሲቀሰቀስ በቅዝቃዜ በተለያየ አቧራ ምናምን ሲሆን ሳል ሲፈጠር ምናምን እንደሱ አይነት ነገሮች አብሮ ተመሳሳይ ይፈጥራል። እንደው ማዞሩ ስሜት አጋጥሞ ያውቃል? ቤቱ የመሽከርከር ሰው ተገልጾ የመታየት እንደዛ አይነት ነገር የለም? በጣም ጥሩ። እንደዛ ከሆነ ጆሮና ያህል እዛሽ ጋር ትቀመጣለህ። እሺ የጆሮ ታምቡራችን ፊት ለፊት የሚታየው እንደምታስተውለው መሀል ላይ ነጥብ የምታክል ቀዳዳ አለች።